ሚካኤል ማለት መኑ ከመኤል ማለት ነው። እንደ እግዚአብሔር ያለ ማን ነው ማለት ነው። መኑ ከመ አምላክነ እንደ አምላካችን ያለ ማን ነው? መኑ ከማከ ልዑል እንደ ልዑለ ባህሪ እንደ እግዚአብሔር አምላክ እንዳንተ ያለ ማን ነው ማለት ነው። የሊቀ መላእክት የቅዱስ ሚካኤል የስሙ ትርጉም በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተመዝግቧል። መላእክት ቅዱስ ሚካኤል በሰኔ 12 ቀን ካደረጋቸው ነገሮች መካከል አንዱን ብቻ አነሳዋለሁ ከቅዱሳት መጻሕፍት ጋር አገናኝቼ ማለት ነው። ሌላውን ቁጭ አድርጌው አልፋለሁ፣ ጠቆሜ አልፋለሁ ጊዜ ለመሻማት። ይኸውም የእናታችን የቅድስት አፎሜያ ሕይወት ነው። ዛሬ ዓመታዊ የረፍቷ መታሰቢያ በዓል ስለሆነ ነው አብሬ ይህንን ማነሳው። ቅድስት አፎሜያ ከባለቤቷ ከቅዱስ አስተራኒቆስ ጋራ ሃይማኖታቸውን አጽንተው ምግባራቸውን አቅንተው በቅዱስ ጋብቻ በንጹህ መኝታ ይኖሩ ነበረ። መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ተብሎ ስለተጻፈ በዕብራውያን ምዕራፍ 13 ቁጥር 4 ላይ ጋብቻ ክቡር የሚሆነው በፈቃደ እግዚአብሔር በምክረ ካህን በጸሎተ ተክሊል በአምላክ ቅዱስ ሥጋና ክቡር ደም ሲሆን ነው። መኝታው ንጹህ የሚሆነው አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ብቻ ሲሆን ነው። ባል በቃል ኪዳን ሚስቱ ከታመነ፣ ሚስት በቃል ኪዳን ባሏ ከተማመነች፣ ሁለቱም ቃል ኪዳናቸውን አክብረው ከኖሩ ያኔ መኝታው ንጹህ ነው። መኝታውን ንጹህ የሚያደርገው የአንሶላው መታጠብ ብቻ አይደለም፣ ወይም ደግሞ በአልጋው ላይ መልካም መዓዛ ያለው ሽቱ ስለተረጨበት ስለተከፈከፈበት አይደለም። እሱ አፋዊ ውጫዊ ንጽህና ነው። መኝታው ንጹህ የሚሆነው ቃል ኪዳኑ ሲከበር ነው። የቅዱስ አስተራኒቆስና የቅድስት አፎሜያ ጋብቻቸው ቅዱስ ነበር። መኝታው ንጹህ ነበረ። በእውነት እግዚአብሔርን እየፈሩ ሰውን እያፈሩ ነበር የሚኖሩት። ቅዱስ አስተራኒቆስ አረፍተ ዘመን ገታውና በስጋ ሊያንቀላፋ ባለ ጊዜ በስጋ ሊሞት በተቃረበ ጊዜ እነሆ ቅድስት አፎሜያ እግዚአብሔርን ስታመልክ በጸሎት ቤት ገብታ ስትጸልይ የምትማጸንበት የሊቀ መላእክት የቅዱስ ሚካኤልን ስዕል አስሎ ሰጣት ይላል ታሪኩ። አስተውሎ ወገኖች። ከዚያ ቅዱስ አስተራኒቆስ አረፈ፣ አንቀላፋ፣ በስጋ ሞተ። ቅድስት አፎሜያ ልክ ባለቤቷ እንደነበረበት ዘመን ሃይማኖቷን አጽንታ ምግባሯን አቅንታ ቀጠለች። ለተራበ እያጎረሰች፣ ለታረዘ እያለበሰች፣ ለተጠማ እያጠጣች፣ ለድሃ ቸርነት እያደረገች እግዚአብሔርን ደስ የሚያሰኝ መስዋዕት እየሰዋች። እስቲ በሉ ከኔ ጋራ መልካም ማድረግን በሉ፣ ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ዕብራውያን ምዕራፍ 13 ቁጥር 16 መልካም ማድረግ፣ ለሌሎች ደግሞ ማካፈል፣ ገንዘብ ያለን ገንዘብን፣ ዕውቀት ያለን ዕውቀታችን፣ ጉልበት ያለን ጉልበታችን፣ በጎ ሐሳብ ያለን በጎ ሐሳባችን፣ ብቻ እግዚአብሔር የሰጠንን መልካም ነገር ለሌሎች ማካፈል፣ መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። እግዚአብሔር ደስ ከሚሰኝባቸው መስዋዕቶች መካከል አንዱ ምጽዋት ነው። ከሚቀበል ይልቅ የሚሰጥ ብፁዕ፣ ንዑድ፣ ክቡር፣ ምስጉን ነው። ይሄን ነበር የምታደርገው ቅድስት አፎሜያ። ሰይጣን ደግሞ ይሄንን አይወድም። በተለይም ወር በገባ በ29ኛው ቀን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ጽንሰቱ ነው 29፣ ደግሞ ልደቱ ነው፣ ደግሞም
ሞትን ድል አድርጎ የተነሳበት ነው። ጥንተ ትንሣኤው መጋቢት 29 ቀን በዕለተ እሑድ ነው። ይሄንን ነበረ ቅዱስ አስተራኔቆስና ቅድስት አፎሚያ የሚያደርጉት። በዚህ ቀን ለተራበ ያበላሉ፣ ለተጠማ ያጠጣሉ፣ ድሆችን ይረዳሉ፣ ያካፍላሉ። እንዲሁም ደግሞ የቅድስተ ቅዱሳን የድንግል ማርያምን የእመቤታችንን የዕረፍቷን ቀን 21ኛውን ቀን ደግሞ የሊቀ መላእክት የቅዱስ ሚካኤልን መታሰቢያ በዓለ ሲመቱን የተሾመበት በየወሩ 12ኛውን ቀን እንዲያደርጋሉ። ሰይጣን ቀና በጎ ነገርን የሚጠላ የማይወድ ሰይጣን ነው። ስለዚህ በመጀመሪያ በባልቴቶች ተመስሎ ከዚህ በጎ ምግባር ጽድቅ ስራ ሊለያት ሞከረ። እንዴ ሀብትሽን ንብረትሽ ያልቃል፣ ለምንድን ነው አንቺ የምትመጸውችው አላት። ያ አልተሳካም። እንደገና በመነኩሲት ተመስሎ ደግሞ መጣ። ይሄም አልተሳካም። ድል አደረገች፣ በፍጹም አለች። ከዛ በኋላ እንዲህም አላት፣ አንቺ ለምን ብቻሽን ትኖሪያለሽ? ትዳር መስርቺ አለ። አይኔ በቃ ባለቤቴ አርፏል፣ ከዚህ በኋላ ልቤ ሳይከፈል እግዚአብሔርን ብቻ እያገለገልኩ መኖር እፈልጋለሁ አለች። ርግብ እንኳን በቃ ከአንድ ጊዜ ውጪ የለም እንኳን እኔ አለች። ጸናች፣ ሞከረ፣ ታገለ። መጽሐፍ እየጠቀሰ ለማሳት ደፋር ነው ሰይጣን። ክርስቶስንም ጥቅስ ጠቅሶ አይደለ እንዴ ሊጠለው የፈለገው? አንዱ ፈተና እኮ ምንድን ነበር የሚለው? የትዕቢቱ ፈተና። አሁን እንዲህ አለው እኮ መላእክቱን ስላንተ ያዛቸዋል በመንገድ ሁሉ ይጠብቁ ዘንድ ተብሎ ተጽፏል አለ። ከመዝሙር 90 ቁጥር 10 ላይ ነው ስቦ ያመጣው። ሰይጣንም ጥቅስ ይጠቅሳል እንዳይደንቃችሁ። አንተ የእግዚአብሔር ልጅ ከሆንክ አለው እስቲ ራስን ወደዚያ ወደ ገደል ከዚህ ተራራ ጣልና እግዚአብሔር ሲያነሳ ወይም መላእክቱ ሲያነሱ ልይ አለው። ቢያደርገው የሰይጣን ታዛዥ ሊለው ነው፣ ባያደርገው ሊያሳጣው ነው። ቢያደርገው ወይ ወድቆ ተሰብሮ ይቀራል ብሎ ነው። ግን ምንድነው ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? ጌታ አምላክን አትፈታተነው ተብሎ ተጽፏል። ጥቅስ በጥቅስ አያቸው። አንተ ይሄን ጠቀስክ፣ እኔ ደግሞ ምልህ ጌታ አምላክህን አትፈታተነው ተብሎ ተጽፏል። ሰው ከአቅሙ በላይ ሆኖ መከራ ቢመጣበት ያን ጊዜ እግዚአብሔር መላእክቱን ያዛል፣ መላእክቱም ደግሞ ያንን ሰው ያድኑታል። ግን አውቆ በትዕቢት በድፍረት ራሱን ከተራራ ቢጥል ከገደል ላይ ቢጥል ግን ይህ አይሆንም። ይሄ እግዚአብሔርን መፈታተን ነው። ስለዚህ እንደዚህ ብሎ አሳፈረው። እንዲሁ ቅድስት አፎሚያን ብዙ ነገር አመጣ። ከዚያ እንደገና ተመልሶ ደግሞ መልአክ ነኝ ብሎ መጣ። መልአክ ነኝ ያውም ቅዱስ ሚካኤል ነኝ ብሎ መጣ። አስተውሉ ወገኖች፣ እኔ ሚካኤል ነኝ አላት። ከዛ ሚካኤልን ታውቋለች፣ ስዕሉን ታውቃለች እሷ። አይ አንተ ቅዱስ ሚካኤልን አትመስልም አለች። የቅዱስ ሚካኤል እኮ ስለ ስዕሉ አለ ጸሎቴ ቤት። እንግዲህ እስቲ ቅዱስ ሚካኤል ከሆንክ እስቲ ላምጣው ብላ ስዕሉን ልታመጣ ስትል ተናነቃት ይላል። አወቀችብኝ ነው። ስለዚህ ተናንቆ ሊገድላት ሊያጠፋት ፈለገ ይላል። ሰይጣን ራሱ ይላል የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል። እዚህ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ እንዳትደነቁ ያ የጨለመው መልአክ የሐሰት አባት የኃጢአት አባት ነፍሰ ገዳዩ ሰይጣን ዲያብሎስ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል። አገልጋዮቹ ደግሞ ይላል የሰይጣን አገልጋዮች የሱ ተከታዮች የሰይጣን ማደሪያዎች የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም ይላል። ፍጻሜያቸው እንደ ስራቸው ይሆናል። ስለዚህ ሰይጣን የብርሃን መልአክ ተመስሎ ቀረበ። ቅድስት አፎሚያ ግን ሃይማኖቷን ያጸናች ነች፣ ምግባሯን ያቀናች ነች፣ ስር ሰዳ ያደገች ናት።
በተደላደለውና በጸናው መሰረት ላይ የቆመች ናት። በልማድ አልነበረም ክርስትናዋ የእውነት ክርስትና ነው። ከንፈሯ ላይ ብቻ አንደበቷ ላይ ብቻ ያለ ክርስትና አይደለም። ልብሷ ላይ ብቻ ያለ ክርስትና አይደለም። ክርስትናዋ ከልብ ነው። እንዲህ ያለ ክርስትና ለሁላችን ያድለን። የአንዳንዶቻችን ክርስትና ልብሳችን ላይ ብቻ ነው። የአንዳንዶቻችን ክርስትና አንደበታችን ላይ ብቻ ነው። ክርስትና የሚጠሩበት ስም ብቻ አይደለም፣ የሚኖሩበትም ሕይወት ነው። ቅድስት አፎምያ ኖረችበት። ከዲያብሎስ ጋር ታገለች። በጾም በጸሎት በስግደት ራሷን አጸናች። ስለዚህ ዲያብሎስ ሊያሸንፋት አልቻለም። እስቲ ከኔ ጋር በሉ እንግዲህ በሉ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። የያዕቆብ መልእክት ምዕራፍ 4 ቁጥር 7። እንግዲህ ለእግዚአብሔር ተገዙ። ቅድስት አፎምያ ለእግዚአብሔር ተገዛች፣ በሃይማኖት ተገዛች፣ በምግባር ታዘዘች። እንግዲህ ለእግዚአብሔር ተገዙ። ዲያብሎስን ግን ተቃወሙት። ዲያብሎስን ተቃወመች። ዲያብሎስን እምቢ አለች። እግዚአብሔርን እሺ አለች። ጽድቅን እሺ አለች። ኃጢአትን እምቢ አለች። ንፉግነትን እምቢ አለች። ምጽዋትን እሺ አለች። ደግነትን እሺ አለች። ክፋትን እምቢ አለች። ቅድስና ንጽህናን እሺ አለች። ርኩሰትን እምቢ አለች። ይሄ ነው። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ሚካኤል እየበረረ ከሰማይ ወረደ። ቅድስት አፎምያን የተናነቃትን ሊገድላት ሊያጠፋት የፈለገውን ሰይጣን ዲያብሎስን ድል አደረገላት፣ አራቀላት። ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል ይላል የዳዊት መዝሙር 33 ቁጥር 7 ላይ። የእግዚአብሔር መልአክ እንደ ሊቀ መላእክት እንደ ቅዱስ ሚካኤል ያለው የእግዚአብሔር መልአክ እግዚአብሔርን በሚያመልኩ እግዚአብሔርን በሚወዱ እግዚአብሔርን በሚፈሩ ሰዎች ዙሪያ ይከትማል፣ ይከባል፣ ይሰፍራል፣ ያድናቸውማል ነው የሚለው። ቅድስት አፎምያን ከዲያብሎስና ከሰራዊቱ እጅ አዳናት። ዲያብሎስና ሰራዊቱ አፈሩ። ቅድስት አፎምያ ከበረች። ሰልፉን ያውቃላ፣ ትግሉን ያውቃል ቅዱስ ሚካኤል። በሰማይ ሰልፍ ሆነ ይላል እኮ ቀድሞ። ሚካኤልና መላእክቱ ዘንዶን ተዋጉ ይላል። ዘንዶም አልቻላቸውም ይላል። በሰማይም ለሰይጣንና ለሰራዊቱ ስፍራ አልተገኘላቸውም፣ ወደቁ ይላል በዚህ በራዕየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ። የመጀመሪያው ሰልፍ የመጀመሪያው ጦርነት የተደረገው በሰማይ ነው። ጦርነቱ ደግሞ በቅዱሳን መላእክቱ እና በዲያብሎስና በሰራዊቱ መካከል ነው። ሊቀ መላእክት ቅዱስ ሚካኤል ቅዱሳን መላእክቱን ይዞ ለምን እሱ አለቃቸው መክባቸው ፊት አውራሪ ስለሆነ ከዘንዶ ከተባለ ከቀደመው እባብ ከሰይጣን ከዲያብሎስ ጋር ሰልፍ ተሰለፈ፣ ውጊያ ተዋጋ። ዲያብሎስን ሰይጣንን ዘንዶ ይለዋል፣ የቀደመው እባብ ይለዋል። በእባብ ላይ አድሮ ሴቲቱን ስላሳተ ነው። ሰይጣን ቃሉ የዕብራይስጥ ወይም የጥንት አረማይክ ነው። ዲያብሎስ የጽር ወይም የግሪክ ነው ቃሉ። የቃሉ ትርጉም ተቃዋሚ፣ አሰናካይ፣ ከሳሽ፣ ክፉ ማለት ነው። አዎ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶን ተዋጉ ይላል። ዲያብሎስና ሰራዊቱን ቅዱስ ሚካኤል ቅዱሳን መላእክቱን ይዞ ተዋጋ። ያን ጊዜ ቅዱስ ሚካኤል ዲያብሎስንና ሰራዊቱን ድል አደረገ። በሰማይ ጦርነት ዲያብሎስ ተሸነፈ፣ ወደቀ፣ ተዋረደ።
አዎ በምድር ይሰለፋል፣ ይዋጋል፣ ይታገላል። ሰይጣን ዲያብሎስ አንዳንዶቹን ጥሏል፣ አንዳንዶቹን አሸንፏል። በጥርጥር ያሸነፋቸው፣ በክህደት ያሸነፋቸው፣ በአምልኮተ ጣዖት ያሸነፋቸዋል፣ በኃጢአት ያሸነፋቸዋሉ፣ ለዲያብሎስ የተሸነፈዋሉ። ቅድስት አፎምያ ግን በእግዚአብሔር ኃይል በቅዱስ ሚካኤል አማላጅነት ሰይጣን ዲያብሎስን ድል ያደረገችበትም ቀን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሊቀ መላእክት ቅዱስ ሚካኤል እንግዲህ ቅዱስ ሚካኤል ቅድስት አፎምያን ከዲያብሎስና ከሰራዊቱ እጅ አድኗታል፣ ታድጓታል። ያው የረፍቷ ጊዜ ስለደረሰ በሰኔ 12 ቀን በክብር አርፋለች። በእውነት ሩጫዋን ጨርሳለች። መልካሙን ገድል ተጋድላለች። ሃይማኖቷን ጠብቃለች። ወደፊት የጽድቅ አክሊል ተዘጋጅቶላታል። በዲያብሎስና በሰራዊቱ ሳትሸነፍ፣ በኃጢአት ሳትሸነፍ ዲያብሎስና ሰራዊቱን በእግዚአብሔር ኃይል በሊቀ መላእክት በቅዱስ ሚካኤል አማላጅነት ድል አድርጋ በክብር አርፋለች። ስለዚህ የእረፍቷም መታሰቢያ ቀን ነው። አዎ ለብዙዎች ደርሷል። ቅዱስ ሚካኤል በብሉይ ኪዳን ለእስራኤል ዘሥጋው ቆሞላቸዋል። ብዙዎችን ታድጓል፣ ረድቷል። መጋቤ ብሉይ ይባላል። ከሰማይ መና እያወረደ ከአለት ከጭንጫ ከድንጋይ ውሃ እያፈለቀ ቀን ፀሐይ እንዳያቃጥላቸው ደመና እየጋረደ ሌሊት ጨለማ እንዳያስደነግጣቸው በእሳት አምድ በብርሃን አምድ ይመራቸው የነበረ ሊቀ መላእክት ቅዱስ ሚካኤል ነው። የኤርትራን ባህር ለሁለት የከፈለ፣ እንደ ግድግዳ ያቆመ፣ እንደ ሳር ክምር ያደረገ፣ ሕዝቡን በደረቅ ያሻገረ፣ ምድረ ርስት ከነዓንን ያወረሰ፣ ከእግዚአብሔር የታዘዘ ሊቀ መላእክት ቅዱስ ሚካኤል ነው። መጋቤ ብሉይ ክብር ይግባው። ተራዳይ ሐዲስ ነው ደግሞ። አዎ በሐዲስ ኪዳንም የሚራዳ የሚታደግ የሚጠብቅ የሚያድን እሱ ነው። እስቲ በሉ ከኔ ጋራ በዚያ ዘመን በሉ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 በየወሩ የቅዱስ ሚካኤልን መታሰቢያ የምናደርገው በስንተኛው ቀን ነው? ዛሬ ቀን ስንት ነው? በደንብ ተናገሩ። ስንት ነው ቀኑ ዛሬ? 12። እስቲ በሉ ቃሉ እንደገና በዚያ ዘመን በሉ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ምዕራፉ 12 ነው። የቅዱስ ሚካኤል መታሰቢያ 12 ነው። አይረሳቸውም። ሚካኤል ብሎ አንስቶታል። በዚያ ዘመን አለ። መቼ? ያ ዘመን የሚባለው ይሄ የመጨረሻው ዘመን ዋዜማ ነው። ትንቢት የሚፈጸምበት፣ ምሳሌ የሚደርስበት፣ ሐሳዊ መሲህ ሐሰተኛው ክርስቶስ አውሬው የሚመጣበት አስጨናቂ ዘመን፣ የመከራ ዘመን፣ የፈተና ዘመን ነው። ይሄ አስጨናቂ ዘመን። በዚህ በመከራው ዘመን ስለ ሕዝብ ልጆች አለ፣ ስለ እግዚአብሔር ሕዝብ የሚቆመው በብሉይ ኪዳን ለእስራኤል ዘሥጋ ለእግዚአብሔር ሕዝብ ቆመ። በሐዲስ ኪዳን እስራኤል ዘነፍስ ለምንባል ለሐዲስ ኪዳን እስራኤሎች ለኛ ለክርስቲያኖች ቅዱስ ሚካኤል ይቆምልናል። እግዚአብሔር ይቆምላችሁ ብሎ ሰጥቶናል። ይቆምልናል። ለምን? እግዚአብሔር አቅማችንን ያውቃል። ደካሞች ነን፣ ብቻችንን አንችለውም። ቅድስት አፎምያ ብቻዋን ዲያብሎስን ድል ማድረግ አትችልም ነበር። ማመጣ? ቅዱስ ሚካኤል መጣ፣ ቆመላት፣ ጠላቷን ዲያብሎስን ድል አደረገላት። ለኛም ይቆማል። አንድ አቅመ ቢስ ደካማ ተሟግቶ ተከራክሮ መርታት የማይችል ሰው ምን ያቆማል? ጠበቃ ያቆማል።
ያውም ቀጥሮ ገንዘብ ከፍሎ ያቆማል። እኔን ወክለ እንደኔ የሆነ ተከራክረ ከባላ ጋር የዘንድ እርታልኝ ድል አድርግልኝ ብሎ አዎ ያ ጠበቃ ይቆማል። ስለዛ ምስኪን ተከራክሮ ይረታል። እንዲሁ የሚጠብቁን የሚረዱን የሚታደጉን የሚቆሙልን ቅዱሳን መላእክትን እግዚአብሔር ሰጥቶናል። ከነኚህ መካከል ደግሞ አንዱ ሊቀ መላእክት ቅዱስ ሚካኤል ነው። ይቆምላችሁ እኮ ነው ያለው እግዚአብሔር። አንዳንድ ያልታደሉ ሰዎች አይቆምልኝም ይላሉ። መናፍቃን፣ ተጠራጣሪዎች፣ ሐሰተኞች፣ ከሃዲዎች። እንዴ ቅዱስ ሚካኤል የሚቆመው ስለ እግዚአብሔር ሕዝብ ነው። ጣዖት ለሚያመልኩ አይቆምም፣ ለተጠራጣሪዎች አይቆምም፣ ለከሃዲዎች አይቆምም። ሃይማኖታቸውን ላጸኑ ይቆማል፣ ምግባራቸውን ላቀኑ ይቆማል፣ በቃል ኪዳኑ ለሚተማመኑ ይቆማል፣ እንደ ቅዱስ ጻፎሚያ ያሉት ይቆማል፣ እንደ ባህራን ላሉት ይቆማል፣ ለኛም ይቆምልናል። ይሄንን ነው ምናምነው፣ ይቆምልናል። ሰው የሚያግዝ የሚረዳ የሚያድን የሚጠብቅ የሚታደግ ይሰጥ ሲባል እንዴት እምቢ ይላል? ያው መላእክት እኮ ቢያሸንፉ እንጂ አይሸነፉም፣ ድል ቢያደርጉ እንጂ ድል አይደረጉም፣ ቢጥሉ እንጂ አይወድቁም። አሁንም ለኛ ቅዱስ ሚካኤል ያስፈልገናል ወገኖች። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝና ለማገልገል የሚላኩ አይደሉም። ምን ይላል እዚህ ዕብራውያን ምዕራፍ 1 ቁጥር 14 ላይ? አዎ ሁላችንም መዳንን እንወርስ ዘንድ ከገቡ መውጣት ካገኙ ማጣት የሌለባትን በሰው ዓይን ያልታየችውን በሰው ጆሮ ያልተሰማችውን በሰው ልብ ያልታሰበችውን መንግሥተ ሰማያትን እንወርስ ዘንድ እንዲያግዙን፣ እንዲረዱን፣ እንዲጠብቁን፣ እንዲታደጉን አምላካችን እግዚአብሔር ድካማችንን አቅማችንን አውቆ ቅዱሳን መላእክቱን ሰጠን። ይሄም በጸጋ ተቀብሎ በቃል ኪዳናቸው ተማምኖ ስማቸውን መጥራት መታሰቢያቸውን ማድረግ ነው እንጂ እነሱን መቃወም አይገባም። ባለቤቱን ካልናቁ አጥሩን አይነቀንቁ ነው የሚሉት አባቶቻችን። እስቲ በሉ ከኔ ጋር በመንገድ ሁሉ ይጠብቅ ዘንድ በሉ ወደ አዘጋጀውትም ስፍራ ያገባ ዘንድ እነሆ መልአኬን በፊትህ እልካለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ ምን ያለ በደንብ በሉት። ምን ያለ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ኦሪት ዘጸአት ምዕራፍ 23 ቁጥር 20። ለጊዜው ለእስራኤል ዘሥጋ በሊቀ ነቢያት በሙሴ በኩል እግዚአብሔር ይህን ቃል ተናግሮታል። በመንገድ ሁሉ ይጠብቅ ዘንድ ወደ አዘጋጀውትም ስፍራ ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም ያገባ ዘንድ እነሆ መልአኬን በፊትህ እልካለሁ። ቅዱስ ሚካኤል ነበር በፊታቸው ይመራቸው ነበር። ዛሬ ደግሞ በመንገዳችን የሚጠብቀን ምድራዊት ሳትሆን ሰማያዊት፣ ስጋዊት ሳትሆን መንፈሳዊት፣ ጊዜያዊት ሳትሆን ዘላለማዊት ርስት መንግሥተ ሰማያት የሚያደርሰን ከእግዚአብሔር እንዲጠብቀን እንዲመራን እንዲቆምልን የተሰጠን መልአክ ሊቀ መላእክት ቅዱስ ሚካኤል ነው። በፊቱ ተጠንቀቁ ነው ያለው። ቃሉንም አድምጡ ነው ያለው። የቅዱስ ሚካኤል የመልአኩን ቃል ኃጢአት ብትሰሩ ይቅር አይልምና አታስመሩት። ለምን? ስሜ በእርሱ ስለሆነ። ኤል 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 የሚለው በቅዱሳን መላእክት ስም ላይ ያለው ስም የእግዚአብሔር ነው። መላእክትን የሚቃወም ማንን ይቃወማል? መላእክትን የሚጠላ ማንን ይጠላል? መላእክትን የሚወድ ማንን ይወዳል? እግዚአብሔርን ይወዳል። ሰው መላእክትን ከጠላ ሰልፉ ሁለት ነው ወገኖች። ከቅዱስ ሚካኤል ጋር ያልቆመ ከዘንዶ ጋር ነው። በጦርነቱ ቅዱስ ሚካኤልና ቅዱሳን መላእክት በአንድ በቀኝ ቆሙ። ያው በቀኝ ነው እነሱ የሚቆሙት። ዘንዶ፣ እባብ፣ ሰይጣን ዲያብሎስ እና ደግሞ ርኩሳን መናፍስት አጋንንት ሰራዊቱ
በግራ በኩል ቆሞ ጦርነቱ ተደረገ። ዛሬ ከቅዱስ ሚካኤል ጋር ያልቆሙ ከዲያብሎስና ከሰራዊቱ ጋር ቆመዋል። እግዚአብሔር ልብ ሰጥቶ ይመልስልን። ስለኛ ግን ይቆማል። እኛ ከቅዱስ ሚካኤል ጋር ቆመናል። በቅዱስ ሚካኤል ምልጃ እንቆማለን። ሊቀ መላእክት ቅዱስ ሚካኤል ክብር ይግባው። እንግዲህ ከዚህ በላይ ጊዜ አልወስድባችሁ። የባህራንን ነገር በአጭሩ ላንሳው ልጠቁማችሁ። ሁላችን እንደምናውቀው የባህራንን የሞት ደብዳቤ ሊቀ መላእክት ቅዱስ ሚካኤል እፍ ብሎበት ለሰርግ ቀይሮለታል። ዛሬም በግል ሕይወታችን፣ በማህበራዊ ሕይወታችን፣ በሀገራችን በኢትዮጵያ ጉዳይ፣ በቤተ ክርስቲያናችን ጉዳይ ክፎች፣ ጨካኞች፣ አረመኔዎች፣ ነፍሰ ገዳዮች፣ አምባገነኖች የጻፉብንን የሞት ደብዳቤ ቅዱስ ሚካኤል ለሕይወት ይቀይርልን። የሐዘን ደብዳቤያችንን ለደስታ ይቀይርልን። የልቅሶ ደብዳቤያችንን ለሳቅ ይቀይርልን። ይቀይረዋል ቅዱስ ሚካኤል፣ አትጠራጠሩ፣ ይቀይረዋል። ዛሬም ክፎች ብዙ ጽፈት ጽፈውብናል። ብዙ መከራ አለ፣ ብዙ ችግር አለ፣ ብዙ ስቃይ ውጣ ውረድ አለ። የባህራንን የሞት ደብዳቤ ለሰርግ የቀየርክ ቅዱስ ሚካኤል ሆይ የኔንም የሞት የመከራ የትካዜ የሐዘን የችግር ደብዳቤና ነገር ለሕይወት ለደስታ ለሰላም ቀይርን በለው። ይቀይራል። ክፎች መለያየትን ጻፉ፣ ጎጠኝነትን ጻፉ፣ መበላላትን ጻፉ፣ መነካከስን ጻፉ። ያ የተጻፈው ክፉ ጽፈት ይኸው እየገደለን ያለው እየጨረሰን ያለው። ከዚህ ምን አተረፍን? ምንድነው ያገኘነው የተጠቀምነው ነገር? እስቲ በሉ ባካችሁ እርስ በርሳችሁ በሉ። ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15። የእርስ በርስ መለያየት፣ መበላላት፣ መነካከስ መጨረሻው መጠፋፋት ነው። ለኛ ያለው ይጠፋል። አሁን እንደምናየው እኛንም ያጠፋናል። ውድ የሆነ የሰው ህይወት መተኪያ የሌለው መለኪያ የሌለው የሰው ህይወት በግፍ እያለቀ ነው። ወገኖቻችን ቀባሪ እያጡ የምድር አራዊትና የሰማይ አሞሮች ስጋቸውን እየበላ ነው ያለው። ስንቱን ልንገራችሁ እኔ። አይበቃንም እንዴ? የተጣላንበት፣ የተለያየንበት፣ የተበላላንበት፣ የተነካከስንበት ዘመን አይበቃም እንዴ? የሁላችን አምላክ እግዚአብሔር ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ያኖረዋል፣ በአንድ ወለል ምድር ላይ ያኖረዋል። ሁላችንን በዝናብ እያበቀለ በፀሐይ እያበሰለ ይመግበናል፣ በነፋስ እያቀዘቀዘ ያኖረናል። ወረድ ሲል በኖህ ምክንያት የተረፍን ነን። ወየሴም ወየካም ወየያፌት ልጆች ነን። በዓለም ላይ ያለ ነው። ምናልባት የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ። እንደኛ እንደ ኢትዮጵያውያን ጠይምና ለስላሳ ህዝብ የአበቦች ህብረ ቀለማት የምንመስላለን፣ ግን በሰውነት አንድ ነን። ቋንቋችን ልዩ ልዩ ነው፣ ግን በሰውነት አንድ ነን። ጾታችን ልዩ ልዩ ነው፣ ግን በሰውነት አንድ ነው። ልዩ ልዩ አይነት ባህል ይኖረናል፣ በሰውነት አንድ ነን። ልዩ ልዩ ሃይማኖት እንኳን አለ በዓለማችን ውስጥ ብዙ ሃይማኖት አለ፣ ግን በሰውነት አንድ ነን። ምን ያጣላናል? ምን ያባላናል? በተለይ እኛ ኢትዮጵያውያን እባካችሁ አሁን ይሄ የመለያየት፣ የመበላላት፣ የጎጠኝነት፣ የመነካከስ ታሪክ እንዲያበቃና እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን በፍቅር እንድንኖር እንለምነው። ቅዱስ ሚካኤል ሆይ ይሄንን ክፎች የጻፉትን የጎጠኝነት ጽሑፍ ለውጠውን በለው። በቃ ከኛ ይጀምራል። ደግሞ እኛም ልባችን ይነሳ። ተባባሪዎቹ አንዳንዶቻችንን ራሳችን ዛስ ውስጥ ገብተን የተገኘ ነው። ክርስቲያኖች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች፣ በአንድ መስቀል የዳንን፣ ከአንድ ማኅፀነ ዮርዳኖስ፣ ከአንድ ጸጋ መንፈስ ቅዱስ
ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ክርስቲያኖች ምን ያጣላናል? ምን ያባላናል? የት ልንደርስ? እግዚአብሔር አሁንም በቃችሁ ይበለን። የቆረጥነውን ተስፋ ይቀጥልልን። እንባችንን ከዓይኖቻችን ላይ ያብስልን። ከመነቃቀፍ መደጋገፍን፣ ከመለያየት መስማማትን፣ ከቂም በቀለኝነት ይቅርባይነትን፣ ከጸብና ከክርክር ከመቃቃር መፈቃቀርን ለሁላችንም ይስጠን። ይህን የመከራ ዘመን ያሳጥርልን። ከዚሁ ጋራ ንጉሱና ካህኑ ጻድቁና ጠቢቡ ከአንድ ድንጋይ ወደ 11 የሚጠጉ አብያተ ክርስቲያናትን የፈለፈለው ቅዱስ ላሊበላ የዕረፍቱን መታሰቢያ ነው። በረከቱን በሁላችን ላይ ያሳድርብን። ሊቀ መላእክት ቅዱስ ሚካኤል የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ነው ያለው ቁጥር 9 የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆይ።